ሄይ እንዴት ናችሁ? ዛሬ አንድ ጉዳይ ላይ ሐሳብ መስጠት ፈለኩኝ። አጠቃላይ እንደ ሀገር ንግድንና የንግዱን ማህበረሰብ የምናይበት መንገድ መፈተሽ እንዳለበት ፊል እንዳደርግ ያደረጉኝ ነገሮች እያየሁ ነው። ይህም ምንድነው? በቅርብ የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ያወጣውን ከፋይናንሻል ስቴትመንት እና ከባንክ ብድር ጋር የተያያዘ ጉዳይ አየሁት። እኔ እስከማውቀው ባክግራውንድ ለመስጠት ያህል ኢትዮጵያ ውስጥ ባንኮች ለንግድ ተቋማት በሚያበድሩበት ሰዓት ተገቢውን የሆነ አናሊሲስ ይሰራሉ። ፋይናንሻል ስቴትመንት ያያሉ፣ ኮላተራል ያያሉ። የራሳቸውን አናሊሲስ ሰርተው ብድር እንዳይበላሽባቸው ጥንቃቄ አድርገው ነው የሚያበድሩት። ይህም በውጤት እንግለጸው ብንል ባንኮች እስከ 5% ኤንፒኤል ወይም የተበላሸ ብድር ይፈቀድላቸዋል። የአብዛኞቹ ወይም የሁሉም ባንኮች ግን ጤናማ ሆኖ 2% ከዛ ያለፈ አይደለም። 3% እንኳን በብዛት የምንሰማበት አይደለም። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ እያንዳንዱ ለብድር የሚገባ ስቴትመንት እኔ ጋር አፕሩቭ ይደረግ ማለት አንድ ቢሮክራሲ መጨመር ማለት ነው። መነሻ ሐሳቡ ራሱ ፕሮብለም ስቴትመንቱ ራሱ ምን እንደሆነ አይገባኝም። ለምሳሌ የሚገቡ ፋይናንሻል ስቴትመንቶች ብልሹ በመሆናቸው የመጣ የተበላሸ ብድር አኪሙሌት እያደረገ ነው፣ ሀገር እንዲየተጎዳ ነው የሚባል ነገር ካለ አያግሪ። ብድሮች ጤናማ ሆነው ምንም ከባንኮች ኮምፕሌን ባልተነሳበት ሁኔታ እንዲህ አይነት ቢሮክራሲ መጨመር አጠቃላይ እኔ ስለ ቢዝነስ ያለን ፍልስፍና ላይ ነገሮችን ማየት እንዳለብን እንረዳለን። ኢዝ ኦፍ ዱይንግ ቢዝነስ ለአንድ ሀገር በጣም ኢምፖርታንት ነው። ነጋዴው በቀላሉ ቢዝነስ የሚሰራበት ከባባዊ ሁኔታ ማለት ነው። ያ ደግሞ ከሚቀንስባቸው አንዱ ምንድነው? አጠቃላይ የሚኖረውን ቢሮክራሲ ማሳነስ፣ የሚፈረመውን የፊርሚያ ብዛት መቀነስ ነው። አንድ ነጋዴ ብድር ለማግኘት 15 ፊርሚያ ማስፈረም ካለበት ከ15 ወደ 12፣ 13፣ 11 ማውረድ እንጂ የፊርሚያውን ብዛት እየጨመሩ መሄድ ተገቢ ነው ብዬ አላስብም። ይሄንኑ አያይዤ የተለያዩ ተቋማትን በተለያየ ጊዜ የማይመለከተውን ነጋዴው ክፍያ እንዲከፍል የሚያደርጉ አሉ። ብድር ልትበደሩ ስትሄዱ የሆነ አይነት ሰርቪስ ፊ ክፈሉ የምትባሉበት ማንም የትኛውም ኮሚሽን የትኛውም ተቋም ደስ ብሎ ብድግ ብሎ በቃ ነጋዴው ላይ የሆነ ነገር መጫን አዚፍ ኖርማል እንደሆነ ተደርጎ የሚወሰደው ነገር እኔ ሲሪየስሊ እንደ ሀገር መታሰብ አለበት። ብንችል ቢሮክራሲ ነው መቀነስ ያለብን። አንድ ሰው ንግድ ፍቃድ ሲያወጣ ቢሮክራሲው አጭር የሚሆንበት፣ ሂሳቡን ሪፖርት ሲያደርግ ቢሮክራሲው አጭር የሚሆንበት፣ ስራውን ሲሰራ አጠቃላይ ቀለል ብሎ ሊሰራ የሚችል ኢንቫይሮንመንት መፍጠር እንጂ ሁሉም ተቋም እየተነሳ ነጋዴው ላይ የሆነ ዱላና የሆነ ቢሮክራሲ የሚጨምር ከሆነ እኔ በሂደት ከፍተኛ ጉዳት ይኖራል ብዬ ነው ማስበው። ለሚመለከታችሁ ቢዝነስ አካባቢ የምትመሩ ሰዎች ይሄንን ጉዳይ በአጽንኦት ብታዩት እመርጣለሁ። ሁሉም ተቋም እየተነሳ ቢሮክራሲ